ሰላም ጤና ይስጥልኝ ወገኖቼ እንደምን አላችሁ? በጣም በእውነት በጣም አዝኜ ነው። ይሄ በዚህ ሊንኩን አያይዝላችኋለሁ። ሞገዝ ዘውዱና አሉላ የተባሉ የወያኔ ኢህአዴግ ካድሬዎች ያደረጉትን ውይይት በቴዲ አፍሮ አልበም ዙሪያ አንዱ አጀንዳቸው ነበርና ያደረጉትን ውይይት ተመልክቼ ለቴዎድሮስ ካሳሁን የታሰበለት መጨረሻ ታየኝና ነው በጣም አዝኜ በእውነት በጣም አዝኜ። ምናልባት እሱ ይሄንን አልተረዳ ከሆነ እስቲ ላመላክተው፣ ይሄንን ቪዲዮ ሊመለከተው ይችላል። ያሰቡልህ መጨረሻ ይሄ ነው እና ይሄን ለመቀበል ዝግጁ ነህ ወይ ብዬ ለመጠየቅ ብዬ ነው ይሄንን ቪዲዮ የምሰራው። ያው ከሰሞኑ የሰራኋቸው የጻፍኳቸውና የሰራኋቸው ቪዲዮዎች አሉ ቴዎድሮስ ካሳሁን በተመለከተ። ያው ታውቃላችሁ ከ10 ዓመት ወዲህ የነሱ የወያኔ ኢህአዴግ ቅጥረኛ ሆኗል ብዬ ማሳያዎች ብዬ ያልኳቸውን ነገሮች ጠቃቅሻለሁ። ቀስ እያደረጉ ነው የሳቡት። መጀመሪያ በጫና ሊሆን ይችላል። በቃ በህይወትና በሞት መካከል አማርጠውት በቃ ወይ ህይወትን ትመርጣለህ አለዛ እናጠፋለን፣ እንገላሃለን፣ ምረጥ ብለው ተጭነውት ሊሆን እንደሚችል ነው የምገምተው። ስለዚህ በቃ ከመሞት መሰንበት ብሎ መርጦ የነሱን በቃ ፖለቲካ ተቀብሎ ለመኖር የፈቀደ የወደደ ነው ብዬ ነው የማስበው። ግን ይሄን ሲያስብ ይሄን ሲቀበል ያው በዚህ ጭምብል በዚህ የኢትዮጵያዊነት ጭምብልህ ለኛ ትሰራለህ ብለውት እንደሆነ ያው ከዛ በኋላ ያው ግልጽ ባልሆኑ ነገሮች እንደው አንዳንድ ማሳያዎች እዛም ጽሁፎቹ ላይ የጠቀስኳቸውን ማሳያዎች አይተን ተረዳን እንጂ በዚሁ ጭምብል እያጭበረበረ እንዲኖር የነሱን ፖለቲካ እየሰራ እንዲኖር ህዝብን እያዘናጋ እንዲኖር ነው የፈለጉት የነበረው። አሁን ግን ይሄ ውይይት የሱ መጨረሻ ምን ሊሆን እንደሚችል ዝቅጠቱ ማለት እንዲሰራላቸው የሚፈልጉት ፖለቲካ መጨረሻ ምን እንደሆነ አመላክቷል። ይሄ ውይይት ይሄ የወያኔ ኢህአዴግ ካድሬዎች ውይይት እና እስኪ ትንሽ ለህዝቡም ቢሆን ቢገለጥ መልካም ነው። ኋላ ላይ ሲፈጸም አሃ ቢል ይሻላል፣ አሁን የሚቀበል አይኖርም ማን ይሰማል ብሎ ዝም ከማለት በሚል ነው እንግዲህ የምመጣው። ምን አሉ ሁለቱ ካድሬዎች በዚህ ውይይታቸው? ይሄ አሉላ የተባለው ወያኔ ቴዎድሮስ ካሳሁን ከዚህ ቀደም ሲሰራቸው በነበሩ ሙዚቃዎች ነገስታቱን በተመለከተ ሲሰራቸው በነበሩ ሙዚቃዎች ስለ ቴዎድሮስ ዘፍኗል፣ ስለ ምኒልክ ዘፍኗል፣ ስለ አፄ ኃይለ ሥላሴ ዘፍኗል። አፄ ዮሐንስን ግን ዘሏቸዋል፣ ትቷቸዋል። ስዕሎችንም ቤት ውስጥ ያሉ ስዕሎችን ስናይ አፄ ዮሐንስ የሉም፣ እነዚህ ሶስቱ ነገስታት ግን አሉ ብሎ ለምን ብሎ ይጠይቃል። ይሄ ጥላቻ ነው። እንዲህ ሊሆን አይገባውም። ካነሳ ሁሉንም ማንሳት አለበት፣ ካላነሳ ደግሞ ሁሉንም አለማንሳት ነው ያለበት እንጂ መርጦ የተወሰኑትን እንደዚህ ማጉላት ምናምን ፎርዛት ማተር ኢትዮጵያዊ የአንድነት ሰባኪ የአንድነት አቀንቃኝ አርቲስትም አይደለም ብሏል። በዚህ ምክንያት ሌላ የጨመረው ነጥብ አለ። እሱም የሚይዘው ሰንደቅ ዓላማ ሞአንበሳ ዘእምነገደ ይሁዳ መስቀል ይዞ አንበሳ ያለውን ነው። ይሄ ደግሞ የተወሰነን የማህበረሰብ ክፍል ማንነትና ታሪክ የሚያንጸባርቅ እንጂ የአጠቃላይ የኢትዮጵያን ብሔር ብሔረሰቦች የሚያቅፍ የሚያንጸባርቅ የሚያማክል አይደለም
ቴዲ የአንድነት አቀንቃኝ፣ የአንድነት ሰባኪ አርቲስት ሆኖ እንዲታይ ከፈለገ አለ ይሄንን ሰንደቅ ፈጽሞ መያዝ የለበትም። ይሄ ሞአንበሳ ዘእምነገደ ይሁዳ ያለውን ማለት ነው። ሰንደቅ መያዝ ማንጸባረቅ ከእንደዚህ አይነት አወዛጋቢ ነገሮች መራቅ ነው ያለበት አለ። አያችሁ እነሱ የሚፈልጉት ቴዎድሮስ መጨረሻው እንዲህ አይነት የሆነ ማለት ነው። ከታሪክ ከማንነት የተነጠለ በቃ በቀላሉ ካድሬ የሆነ ማለት ነው። ካድሬ አሁን ቴዎድሮስ ካሳሁን ቅጥረኛ ሆኗል ብዬ በምላችሁ ሰዓት እንዲህ አይነት ቴዎድሮስ ለመሆን የፈቀደ አይመስለኝም። በስሱ ብቻ ለህልውናው ሲል በስሱ የነሱን ፖለቲካ እያንጸባረቀ በቃ መኖር ከቻልኩ ድረስ ልኑር ያለ እንጂ እንዲህ አይነት የፖለቲካል አስተሳሰብ ተጭኖበት ካድሬ የሆነ ቴዎድሮስን እሱም ራሱ እስካሁን የፈቀደ አይመስለኝም። በስሱ ብቻ እያገለገልኩ እንድኖር ከፈቀዱልኝ ያንን እያደረኩ ልኑር ያለ ነው የሚመስለኝ። አሁን ግን ቀስ እያደረጉ ስበው መጨረሻው ምን አይነት ቴዎድሮስ እንዲሆን ነው የሚፈልጉት? እንዲህ አይነት አያችሁ፣ ነገስታቱን ማንሳት የለበትም ነው ያለው። ወርሽፐር መሆን የለበትም፣ የነገስታቱ ወርሽፐር መሆን የለበትም። አምላኪ የነገስታት አምላኪ መሆን የለበትም። አወዛጋቢ የሰንደቅ ዓላማውንም ፎርዛት ማተር ልብ በሉ ሞአንበሳ ዘእምነገደ ይሁዳን አሁን ለጊዜው እሷን ነው እያለ ያለው። ይሄ ግን እንደምታውቁት ንጹህ አረንጓዴ ቢጫ ቀይም የአማራ ብለው እንደሚፈርጁት ታውቃላችሁ እንጂ መላው ኢትዮጵያ አይደለም ብለው እንደሚሉ። ስለዚህ እሱንም ያስጥሉታል ማለት ነው መጨረሻ ላይ። እና እንዲህ አይነት ቴዎድሮስ ካሳሁንን ነው መጨረሻ ላይ የሚያመጡልን። እሱ ይሄንንም ፈቅዶ ከተቀበለ አይ በስሱ ነው ማገለግላችሁ እንጂ እዚህ ድረስ እንድዘግጥ እዚህ ድረስ የለየልኝ የወያኔ ካድሬ እንደሆንማ አልፈቅድም ካላለ በስተቀር መጨረሻ የሚያመጡልን ቴዎድሮስ ይሄንን ነው። ስለ አፄ ዮሐንስም እንዲዘፍን ያደርጉታል ማለት ነው። እኔ ባለኝ ግምት ቴዎድሮስ ካሳሁን አፄ ዮሐንስ ባንዳ እንደሆኑ ተረድቶ የተዋቸው ነው የሚመስለኝ። ለዚች ሀገር ጠንቅ የሆኑ ለዚች ሀገር ጠንቅ ተክለውባት የሄዱ የጥፋት መልእክተኛ እንደሆኑ ተረድቶ የተዋቸው ነው የሚመስለኝ። አሁን ግን ያንንን ማቋም አስጥሎ ምክንያቱም ይኸውላችሁ አፄ ዮሐንስ እዚህ ላይ ምናላ አሉላ የተባለው ወያኔ ጎንደር እኮ ነው የሞቱት የተሰዉት ትግራይ ውስጥ እኮ አይደለም አለ እና ሰማይት ናቸው በጣም አጥባቂ ክርስቲያን ናቸውና ሰማይት ተብለው እንደውም መተማ ውስጥ እኔ ይሄን አላቅም ነበር ይገርማቸዋል ቤተክርስቲያን ታንጾላቸዋል አለ በስማቸው። እኔ ይሄን አላቅም እንዲህ አይነት መረጃ የለኝም። ሆኖ ከሆነ ግን ፍጹም ስህተት ነው። አፄ ዮሐንስ መተማ ድረስ ለመምጣትና ለመዋጋት የፈለጉበትና ያደረጉበት ምክንያት ለሀገር አስበው አይደለም ወገኖቼ፣ መታወቅ ያለበት ነጥብ። በተደጋጋሚ ጽፌበታለሁ ይሄንን ነጥብ። ለሀገር አስበው ፈጽሞ አይደለም። ፈጽሞ ትንቢት ነበረ። እስላም ነው የሚያጠፋህን ማንንም ማያቅ የለም። እስላም ነው የሚያጠፋህ የሚገልህ የሚል ትንቢት ነበረ እና እነዚህ ደርቡሾች እስላሞች ናቸው ታወቀ ነው። ከመጡ በጎንደር ከገቡ ኢትዮጵያ ውስጥ እንዲገቡ ከፈቀድኩ በቃ ያጠፉኛል። ያ ትንቢት ሊፈጸም ነው። ትግራይ ይመጣሉ፣ በዛ ዞረው ይመጣሉ፣ ሊያጠፉኝ ነው ማለት ነው። ስለዚህ እዛው ሄጄ ፋልማቸው እዚህ እስኪመጡ ከጠበቅኩኝ ኃይሌ እየሳሳ ይሄዳል። ኃይሌ እየሳሳ ምክንያቱም የሚይዙት ጎንደርን ሲይዙ ለምሳሌ የጎንደር ኃይል ጎናቸው ላይ ሆነው ወሎንም ከያዙ የወሎ ኃይል ከጎናቸው ላይ ሆነው እየሳሳ ይመጣና ትግሬን ብቻ ይዤ መጨረሻ ላይ እቀመጣለሁ። ኃይሌ ደካማ ስለሚሆን ያጠፉኛል በሚል ስጋት እዛ ሄጄ ብተናነቃቸው ይሻላል። ለነገሩ እዛም ሄጄ ልተናነቃቸው ብለውም
ፈጥነው እዛ አልደረሱም። ጎንደርን ሁለቴ አቃጥለዋታል ደርቡሾች ከዚህ የአፄ ዮሐንስ ውጊያ በፊት። ሲጀመር ደርቡሾችም ይወላችሁ መታወቅ ያለበት ደግሞ ደርቡሾች እንዴት ነው ጠላት የሆኑን ብለን ማሰብ የለብንም እንዴ? ደርቡሾች እኮ የኢትዮጵያ አጋር ነበሩ። በአፄ ቴዎድሮስ አርቆ አሳቢው ከዘመኑ በጣም እጅግ ርቆ አሳቢው አፄ ቴዎድሮስ በፍቅር በዲፕሎማሲ ዲፕሎማቲክ በሆነ አፕሮች ይዟቸው እነዚህ ደርቡሽ የተባሉትን በኋላ ማለት ነው እነ እንድሪስን ማለት ነው። እንድሪስ እነዚህ ደቡብ ሱዳኖች አሁን ደቡብ ሱዳን የሚባሉት ከፊልም ሱዳን እስከ ካርቱም ነበሩና ከዛ በአረቦች በነ ከዲፍ እስማኤል ነው ወረራ ተፈጽሞባቸው ጥቁሮቹ እየተገፉ መጥተው ጭራሽ ወደ ኢትዮጵያም ገብተው ዛሬ ጋምቤላ ቤንሻንጉል አካባቢ ሁሉ ሊገቡ የቻሉት በዛ ዘመን ነው። ከዲፍ እስማኤል ከሰሜን ሱዳን እየገፉ ወደ ታች ጥቁሮችን ማለት ነው እየገፉ ስለ እያሸሹ ቦታቸውን መሬታቸውን ሀገራቸውን ስለወሰዱባቸው ነው። ከዲፍ እስማኤል ሐሳቡ ምን እንደነበር ታውቃላችሁ? ጣናንና ዙሪያዋን ይዞ አባይ ይገደብብናል የሚል ስጋት ከወዲያኛው እንዳይኖራቸው አድርጎ ይሄንን ጣናን ጨምሮ እና ዙሪያውን ጨምሮ የግብጽ ግዛት ለማድረግ ያስብ የነበረ ነው እና አፄ ቴዎድሮስ በአፄ ቴዎድሮስ ዘመን ነው የጀመሩት ወረራውን ሰሜን ሱዳን አካባቢ ያዙት እና እየተዋጉ ሲመጡ አፄ ቴዎድሮስ ገና በሽፍትነት ዘመናቸው ልብ በሉ 400 ምናምን ሰራዊት በነበራቸው ወቅት ነው ከነ እንድሪስ ጋራ ኋላ ላይ ደርቡሽ የሆኑትና የኢትዮጵያ ጠላት ከሆኑት ጋራ ማለት ነው በአፄ ዮሐንስ ዘመን። በዛ ዘመን ግን ኢትዮጵያዊነትን እንዲቀበሉ አድርጓቸው አፄ ቴዎድሮስ እነኚህን ወራሪዎችን የቱርክና የግብጽ እስላሞችን በመዋጋት ከሱዳን ለማስወጣት የ11 ቀን ጉዞ አድርገው ወደ ሰሜኑ ማለት ነው ወደ ሰሜን ሱዳን አድርገው የጋራ ውጊያ የጋራ ግንባር ፈጥረው ማለት ነው ከነ እንድሪስ ጋራ ፈጥረው ሄደው ቱርኮችንና ግብጾችን ወግተዋል አፄ ቴዎድሮስ ማለት ነው። ዛሬ ካርቱም ተብሎ የሚጠራው አካባቢ ማለት ነው። ይሄ ሄደው የወጓቸው አፄ ቴዎድሮስ ክሌም ስለሚያደርጉ ነው ይሄ የኢትዮጵያ ግዛት ነው ከዚህ ውጡ ብለው ነው ሄደው የወጓቸው እና እነ እንድሪስ ፍጹም ኢትዮጵያዊነትን ተቀብለው የአፄ ቴዎድሮስ ወታደር ራሳቸውን ያፄ ማን ነው ያኔ አፄ ያልነበረው አፄ ቴዎድሮስ ግን ህልማቸውን ተጋርተው አረብን ከዛ አስወጥተው አንድ ሀገር የመመስረት ዓላማ የነበራቸው ሰዎች ናቸው። እነ ኋላ ላይ ማናቸው ደርቡሽ ተብለው የኢትዮጵያ ጠላት የሆኑት። ታዲያ እንዴት ነው ጠላት ሊሆኑ የቻሉት ብትሉ አፄ ቴዎድሮስ በእንግሊዝ ያው በዚህ በባንዳው ዮሐንስ ክህደት ምክንያት እንግሊዞች መጥተው በር ከፍቶ አስገቧቸው። ጭራሽ መንገድ እየመሩም መቅደላ ድረስ አደረሷቸው። ጭራሽም አብረው ተዋጉ አፄ ቴዎድሮስም ማለት ነው እና በእነዚህ ሰዎች በአፄ ዮሐንስ እንግሊዞች ምን አይነት ትሪት ያመጡ መሰላችሁ? እነኚህ የቱርክና የግብጽ ሰራዊት ጣናን ድረስ የራሳቸው ለማድረግ የመጡ የነበሩ የቱርክና የግብጽ ሰራዊት ተከበበ። በእነዚህ በደርቡሾቹ ተከበበ። ያኔ አፄ ቴዎድሮስ አልፈው አፄ ዮሐንስ ነው የነበሩት በቦታው። ከበቧቸው፣ አስጨነቋቸው። በፍጹም ያን ቀለበት ሰብረው መውጣት አልቻሉም። ግብጾችና ቱርኮቹ ሊደመሰሱ ሆነ። ከዛ ሞግዚታቸው ግብጽ ምን ታደርጋለች? አፄ ዮሐንስን አፕሮች ታደርግና እነኚህን የተከበቡ የግብጽና የቱርክ ሰራዊት ነፃ ካወጣህ ከበባውን ሰብረህ መውጫ ሰተህ ነፃ እንዲወጡ በደህንነት እንዲወጡ ካደረክ እዚህ ደግሞ
ግብጽ ይዛት ማነው ምጽዋን ግብጽ ይዛው ነበረ። ቱርኮች ነበር ለሚት ዓመታት ይዘውት የነበረው። ከዛ ቱርክ ግብጽን ስትይዝ ግብጽና ያው በጋራ ቱርክ ደግሞ ዳይናስቲው ተዳክሞ ፌል ሲያደርግ ግብጾች እንደያዙት ቀረ ምጽዋን እና ግብጽ ይለቁልሃል በፋንታው በተራው ይሄን ስታደርግ ግብጽ ደግሞ ይለቀቅልሃል ብላ ከግብጽም እንግሊዝ ይዛው ነበረ። ልብ በሉ እንግሊዝ ናት በዋናነት ታስተዳድረው፣ ግን ግብጾች ተቀምጠውበታል። ስለዚህ ስለምታዝበት በቦታው ግብጽን አስወጥቼ ቦታው ላንተ ይሰጣል እነሱ ነፃ ካደረክ ብለዋቸው። ያው አፄ ዮሐንስ ዲፕሎማቲክ በጣም ፑር ናቸው፣ ደካማ ናቸው፣ አያስቡም። አርቆ ማሰብ እንደ አፄ ቴዎድሮስ ምናምን የለም። ምክንያቱም ከደርቡሾች ጋር እንዲህ አይነት ችግር ሲገቡ ለሀገሪቱ የዘላለም ጠላት እየተከሉላት እንደሆነ አልተረዱም። ዘላለማዊ ጠላት እየተከሉ እንደሆነ አልተረዱም። ስለዚህ ዲፕሎማቲክሊ ፑር ናቸው ማለት ነው። እሻሉ አሉላን ወደዛ ላኩ ሰራዊታቸውን፣ የተከበበውን የቱርክና የግብጽ። እንግዲህ አስቡ፣ እኛን ሊወር ነው የሚመጣ ይሄ ሰራዊት። ጣናንና አካባቢውን የራሱ ግዛት ለማድረግ የሚመጣ ሰራዊት ነው ይሄ ሰራዊት። የኛም ጠላት ነው ማለት ነው። ስለዚህ ደርቡሾችን ነበር ማገዝ የነበረብን እንጂ ለአፄ ቴዎድሮስ እንዳደረጉት ማለት ነው። የጋራ ሰራዊት፣ የጋራ ጦር፣ የጋራ ግንባር ፈጥረው እነኚህን አረቦችን መዋጋትና ነፃ ማድረግ ነው የሚጠበቅባቸው እንጂ ጭራሽ ለጠላት አግዘው። እንግዲህ ምን ያህል ደካማ እንደሆኑ አፄ ዮሐንስ ልብ በሉ። ቱርኮችን የኛ ጠላቶችን ግብጾችን ነፃ አውጥተው በምጽዋ በኩል አሻግረው ሸኟቸው። ያሰቡትንም ሳይፈጽሙላቸው ቀሩ። ይገርማቸዋል። እንግሊዞች የገቡትን ቃል ምጽዋ እንሰጣለን ያሉትን ቃልም ሳይፈጽሙላቸው ቀሩ። ያኔ ደርቡሾች ኢትዮጵያን ጠላት አደረጓት። እነኚህ እኮ የጋራ ጠላታችን ነበሩ፣ ይሄን ያደርጋል ያበሻ ንጉስ ብለው ጠላት ሆኑ። ምክንያቱም ከባድ ኪሳራ ነበር ያደረሱባቸው ራስ አሉላ እና ጠላት የተባሉ ያሏቸውን ደግሞ በቃ የቱርክንና የግብጽን አከርካሪ እዚህ ላይ ሰበር ነው፣ ሀገራችንን ሱዳንን ነፃ እናወጣለን፣ ጠላትን በቃ አሸነፍን ብለው እጃቸው መዳፋቸው ሊገባ የነበረን ድል ነው ያስጣሏቸው አፄ ዮሐንስ አሉላ ልከው ማለት ነው። ስለዚህ ቀንደኛ ጠላት አድርገው ያዙን በቃ ደርቡሾች። ከዛ ጎንደርን በተደጋጋሚ አብያተ ክርስቲያናቱን አቃጠሉ፣ ከተማዋን አቃጠሉ፣ ዘረፉ። በተደጋጋሚ እየመጡ ይሄን አደረጉ። መጨረሻ ላይ ነው እንግዲህ ዮሐንስ ሄዶ መተማ ይሄን ነገር ዝም ካልኩት በቃ እግር እየሰደደ መጥቶ መቀሌ ድረስ ይመጣና እኔን ሊያጠፋኝ ነው፣ ትንቢትም አለ እስላም ነው የሚያጠፋ ተብያለሁ፣ ስለዚህ ሄጄ እዛው ልዋደቅ ብሎ ሄደ። ትንቢቱ ተፈጸመና የሚያጠፋህ እስላም ነው ተብሎ ነበር። አንገቱን ቀልተው ቆርጠው ወሰዱት ወደ ሱዳን እና ኢትዮጵያን ለመታደግ ጎንደርን አንዳንድ የተፈጠረ ትርክት አለ። ለጎንደር ብሎ አንገቱን ሰጠላት አፄ ዮሐንስ የሚል የውሸት የአሽቃባጭነት በቃ የኛ ችግር አለብን፣ አማራ ችግር አለብን። የማማበል የአፒዝመንት ፖለቲክስ የአማራ ችግር አለበት። እውነቱን አለመናገር፣ እውነቱን ቅጩን አለመናገር፣ ባንዳነቱን መናገር ሲገባ እንግዲህ በዚህ አፒዝ አድርገን ኢትዮጵያዊነት ስሜት እንዲሰማቸው ብናደርግ ይሻላል ትግሮችን በሚል ነው እንጂ የሰሩት ስራ ግን ክህደት ነው። ሀገርን ኤርትራንስ ያስያዘው ማን ነው? ዮሐንስ እኮ ነው። ዮሐንስ እንዴት ብሎ ነው ያስያዘው? እንግዲህ ከአፄ ምኒልክ ጋር ፉክክር ነበራቸው ታውቃላችሁ። ወንበር የተረጋጋ አይደለም፣ ላልተረጋጋ ወንበር ዋጋ አልከፍልም ብሎ እኮ ነው ኤርትራን ፋሺስት ጣሊያን ወሮ እስኪይዛት ጸጥ ያለና ያስያዘው አገሩን በሙሉ። ምክንያቱም የኔ ወንበር አይረጋም፣ ጥቂት አመት ነው ያለኝ፣ ለምን ብዬ ነው ዋጋም ከፍለው ብሎ ኤርትራን ያስወሰደው ማን ነው? ዮሐንስ ነው። ቀስ እያሉ አገሩን በሙሉ ያዙ ሲጨርሱት ጸጥ ብሎ ከዛ ዳው ለማን ተረፈ? ለአፄ ምኒልክ። አፄ ምኒልክ ያው የቻሉትን ያህል
ቀሪውን ኢትዮጵያም ለመያዝ ሲሞክር ጣሊያን እዛ ለመግታት ተጋደሉ፣ ተሳካላቸው። ኤርትራን ግን ዮሐንስ አሳልፎ ሰጥቶ አሲዞት ቤዝመንቱን እዛ የሰራዊቱን ተክሎ ስለነበር ከባድ ስለነበር በአድዋ ጦርነትም ብዙ ሰራዊት ስንቅና ትጥቅ ጨርሰው ስለነበር ጨርሰው ሳያስወጧቸው ቀሩ አጼ ምኒልክ። ይህን ሁሉ ክህደት ሸፍጥ ለዚች ሀገር ጠንቅ የተከለ ነው አጼ ዮሐንስ ማለት እና ቴዎድሮስ ካሳሁን ማለት ነው ዘፋኙ ምን ብሎ ነው እስቲ አሁን አጼ ዮሐንስን ሊዘክር የሚችለው? ደርቡሽን ያህል ጠላት ለዚች ሀገር የተከለ ባንዳ እኮ ነው። አጼ ቴዎድሮስን የሚያህል አርቆ አሳቢ ንጉስ እኔ ቃላት ሊገልጸው አይችልም የአጼ ቴዎድሮስን ጀግንነት ራዕይ እና እሱን የሚያህል ንጉስ ለስልጣን ብሎ የሸጠ አሳልፎ የሰጠ ባንዳ ብሔራዊ ባንዳ ምን ብሎ ነው የሚዘክረው አጼ ዮሐንስን ማን ነው ቴዎድሮስ ካሳሁን? ከዚህ በኋላ ግን ያዘፍኑት ነው ይውላችሁ እንግዲህ ያዘፍኑታል። ቆይታ አላችሁ ለማየት ያብቃችሁ ያዘፍኑታል። ይሄን ሰንደቅም ያስጥሉታል እና ይውላችሁ የወያኔ ኢህአዴግ ወዳጅነት መጨረሻው ይሄ ነው። በምንም ተአምር ኢትዮጵያዊ ሆናችሁ እንድትቀጥሉ አይፈቅዱላችሁም። በምንም ተአምር ነው የምላችሁ። ኢትዮጵያዊ ሴትን፣ ታሪክን፣ አንድነትን፣ ኢትዮጵያዊነትን ይዛችሁ ከጎናቸው እንድትቆሙ አይፈቅዱ። መጀመሪያ ይሄን ጭራቅ ምስል አያሳዩአችሁም ሲስቧችሁ ማለት ነው። ልክ ዶሮ በጥሪ እየተታለለ አንዳንድ እየተጣለለት ያችን እየለቀመ መጥቶ መጨረሻ ላይ እንደሚታነቀው እንደዛ ነው የነሱም ዘዴ። መጀመሪያ ቀለል አድርገው ነው የሚሰብኳችሁ። ቀለል አድርገው ኋላ ነው እየዘቀጣችሁ መጨረሻ ላይ እነሱን ሆናችሁ ቁጭ የምትሉት። እነሱ ማለት ደግሞ ጸረ ኢትዮጵያ፣ ጸረ አንድነት፣ ጸረ አማራ፣ ጸረ ኢትዮጵያ ቤተክርስቲያን፣ በአጠቃላይ ጸረ ኢትዮጵያ፣ ጸረ ኢትዮጵያዊ ማንነት እንድትይዙ ነው የሚያደርጉት እና ቴዎድሮስ ካሳሁንም እንዲህ አይነት ሰው ሆኖ ሊመጣ ነው መጨረሻው። እንግዲህ ይሄንን የሚለው ልብ በሉ። አንድ ማን ነው ዮርዳኖስ አበበ የሚባል አለ ዲያቆን ጎንደር እየሰበከ ቅዱሳንን እየዘከረ ምናምን እንዲህ አይነት የበግ ለምድ ለብሶ የመጣ ትግሬ ነው። ልብ በሉ። በአንድ ጎኑ አማራ ነው፣ በአንድ ጎኑ ትግሬ ነው። እቺን ፖለቲካ ይዞ መጥቷል። ይገርማችኋል። ሰሞኑን ሰምታችሁት ሊሆን ይችላል። አጼ ዮሐንስን በሰማዕትነት የማይዘክር ክርስቲያን አይደለም ብሏል ጭራሽ። ይሄንን ባንዳ ንጉስ አይገርማችሁም? እና ምን ብሎ እሱ ፍጹም ክርስቲያን አድርጎ በምንም ታምር ይሄ ሐሰተኛ ጭንብል ነው። ሰውየው ክርስቲያን አይደለም። ወሎ ሄዶ የወሎ እስላሞችን የጨፈጨፈው ክርስቲያን ካልሆናችሁ ብሎ የጨፈጨፈው እስላም ነው የሚያጠፋ ስለተባለ እዚህ ከጎኔ ካፍንጫዬ ስር እስላም ትቼማ እንዴት ብዬ አጥፌን ልቅደመው አጥፌን ልቅደም በሚል ሂሳብ በሚል ስሌት ነው። ልብ በሉ የወሎ እስላሞችን ሄዶ የጨፈጨፈው እንጂ ለክርስትና ቀንቶ አይደለም። ለአንዲት ሃይማኖት ለኦርቶዶክስ ተዋህዶ ቤተክርስቲያን ቀንቶ አይደለም የሰውዬ። እችን ግን ምን እያሉ ይሰብካሉ? ለሃይማኖት እዚህ እንዲህ አይነት እርምጃ ሊወስድ የቻለው ለሃይማኖቱ ቀንቶ ነው። በፍጹም አይደለም። አንዱ ምክንያቱ አጥፌን ጠላቴን ቀድሜ ላጥፋ የሚል ነው። ሁለተኛው ደግሞ አማራ ስለሆኑ ነው። እነዛ የአማራን ኃይል ለማቀጨጭ፣ ለማኮሰስ፣ ለማድከም ብሎ ነው ወሎ እስላሞችን የጨፈጨፈው እና ይሄን በማድረጉ ለክርስትና ለሃይማኖት ቀንቶ ለሃይማኖት ቢቀና ነው እንዴ? ጎጃም ምን እንደሰራ አይታወቅም? ታሪክ አልዘገበም? እኔ ለመናገር ይዘገንነኛል። ጎጃም ሄዶ አብያተ ክርስቲያናቱን ጽላቱን የእግዚአብሔርን የቃል ኪዳን ታቦት ምን እንዳደረገ እዚህ አልናገርም። እኔ እዚህ ለመናገር ይሄ ዮርዳኖስ አበበ የሚባለው ካድሬ ይገርማችኋል የእንትን የዋልታ ወያኔ ፋና ስፖርት ጋዜጠኛ ነበር። ልብ በሉ። እዚህ እነዚህ ጣቢያዎች ማን እንደሚሰራ ታውቃላችሁ? ካድሬ ነው። ካድሬ ያልሆነ ማንም እዚህ እነዚህ የቴሌቪዥን የሬዲዮ ጣቢያዎች ተቀጥሮ መስራት አይችልም በምንም ታምር።
ካድሬ ስለሆነ ነው እዛ ሲያሰሩት የነበረው። ኋላም ደግሞ ይሄን ሚሽን ሰጥተውት ይሄንን የበግ ለምድ ለብሶ ቅዱሳንን የሚዘክር ክርስቲያን ሰባኪ መስሎ ፖለቲካ እንዲሰራ ልከውት ነው። ከዛም ደግሞ ያንን ትቶ ይሄንን እየሰራ ያለው እሱ ምን ይላል? ቅድም እንዳልኳችሁ አፄ ዮሐንስን በሰማዕትነት በቅዱስነት የማይዘክር ክርስቲያን አይደለም ብሎ ቁጭ አለ። አይገርማችሁም? ይህን ቅጥረኛ ትግሬ ነው። በአንድ ጎኑ እናቱ ትግሬ ናት፣ አባቱ ናቸው ጎንደሬ። ያገባትም ደግሞ አባቷ ትግሬ ነው፣ ሚስቱ አባቷ ትግሬ ነው፣ እናቷ ቅማንት ናት። እንግዲህ ልብ በሉ ኮላቦሬሽኑን እና መሰሪ ካድሬ ነው፣ ቅጥረኛ ነው የምላችሁ። እሱ እንዲህ ብሎ ቁጭ አለ። ክርስቲያን ናቸው ፈጽሞ አይደለም። ክርስቲያን ቢሆኑ ነው የምላችሁ፣ ቅጥረኞች እንደሚሉላቸው ክርስቲያን ቢሆኑ የእግዚአብሔርን የቃል ኪዳን ታቦት አውጥቶ እንደ እንጨት ፈልጦ ይማግዳል። ጎጃም ያደረገው ይህንን ነው። አብያተ ክርስቲያናቱን በሙሉ ሲያቃጥል፣ ስዕል ቅዱሳት ስዕላትን እየላጠ እያወጣ ሲጥል ሲያቃጥል፣ ይሄ ነው ክርስቲያን አይደለምና የሰማዕትነት የአንድ ተራ ክርስቲያን ያህል ክርስትና እንኳን የለውም። ይሄ ሰውዬ ዮሐንስ የሚባለው ጸረ ኢትዮጵያ ጸረ ኦርቶዶክስ ተዋህዶ ቤተክርስቲያን አረመኔ አረማዊ እና ዘመቻ ከፍቷል ነው የምላችሁ። አፄ ዮሐንስን የማይዘክር እያሉ አፄ ዮሐንስን በንጉስነት የማይቀበል እና አሁን እንግዲህ ቴዎድሮስ ካሳሁን ይሄን የታሰበልህ አርክሰው መጨረሻ ላይ እንዲህ አይነት እንድትሆን ነው የሚያደርጉህ እና መስሎህ አንተ በስሱ በቃ መጀመሪያም እንደዛ ነው። ሲጠልፉ ቀስ እያደረጉ ነው ወደ አዘቅቱ የሚከቱት። በስሱ እንትን እያልኩ በቃ ከሆነ ምንም አማራጭ የለኝም ይሄን እያደረኩ መኖር ከቻልኩ በሚል ነበር የገባኸው። መጨረሻ ግን ይሄን አስበውልሃልና ምን ታስባለህ ማለት ነው የምፈልገው። ምን ታስባለህ? ሌሎቻችሁም ወያኔ ኢህአዴግን ስትቀበሉ ስታገለግሉ ስትጠጉ ምን እንድትሆኑ እንደሚታሰብ ከዚህ ተረዱ። ፈጽሞ ኢትዮጵያዊ ሆናችሁ እንድትኖሩ ኢትዮጵያዊነታችሁን እንድታንጸባርቁ የኢትዮጵያዊ ማንነታችሁን እንድትይዙ። እንዴ ሶማሌው እና ለሶማሌ ብዬ ማንነቴን እጥላለሁ፣ ታሪኬን እጥላለሁ። የሚገርም እኮ ነው እናንተ። ሶማሌው አይወድምና ይሄንን ሰንደቅ ብዬ ታሪኬን ማንነቴን ስንት ዋጋ የከፈልኩለትን ቅርስ ጣል ይባላል እንዴ? እኔ የራሴን ይዤ እመጣለሁ፣ እሱም የራሱን ያዝ ባይሆን እንዲህ ይባላል እንጂ ገና ለገና እስላሙ ስለማይፈልገው ተብሎ ክርስቲያኑ ይሄንን እንትንህን ጣል ይባላል። እንዲህ አይነት ነገር አለ እንዴ? ለነዛ ሲሆን ይውላችሁ፣ ለነዛ ሲሆን የእናንተ ማንነት እንዲጣል ይፈለጋል። ለእናንተ ሲሆን ግን እነሱ የራሳቸውን አይጥሉም። እናንተ ደግሞ የእናንተን ጥላችሁ ሌጣ እንድትሆኑና የእነሱን እንድትቀበሉ ነው የሚፈልጉት። አገርም እና እንዲህ አይነት ኢትዮጵያዊነት ይሄ ቁማር ነው። ኢትዮጵያዊነትን የማጥፋት ቁማር፣ ማንነትን የማጥፋት ቁማር እንጂ እንዲህ አይነት መቻቻል ብሎ ነገር የለም። የራስን እያጠፉ የሌላን እየተቀበሉ ሁሉም የየራሱ ታሪክ ማንነት አለው። ያን እንዲያንጸባርቅ እንፍቀድ ቢሉ ይሄ ሊባል ይችላል። ሁሉም ተቻችሎ እንዲኖር የየራሱን ማንነት የየራሱን አይዴንቲቲ የየራሱን ቅርስ ታሪክ እንዲይዝ ያንን ኢንተርቴን እንዲያደርግ እንዲያበለጽግ እንዲያሳድግ ቢባል ይሄ ትልቅ ነገር ነው። ትክክለኛም የፖለቲካ የአንድነት ማዕከል ትክክለኛ ማዕከላዊ አማራጭ የመፍጠሪያ መንገድ ብሎ ማለትም ይቻላል። ይሄን ሁሉም የየራሱን ማንነት፣ ታሪክ፣ ቋንቋ፣ ባህል እንዲያበለጽግ እንዲንከባከብ ኢንተርቴን እንዲያደርግ እንፍቀድ ቢባል ይሄ ትክክል ነው። ግን ይሄን አይደለም እነሱ የሚፈልጉት። አማራ የራሱ ታሪክ፣ የራሱ ማንነት፣ የራሱ
ባህል እንዲጠፋ ስለሆነ ከዚች ሀገር የሚፈለገው በዚህ ቁማር ሌሎቹ አይወዱትምና በሚል ቁማር የአማራ ማንነት፣ የአማራ ታሪክ፣ የአማራ ባህል፣ የአማራ ቅርስ፣ የአማራ ሃይማኖት ኤቭሪቲንግ የአማራ እሴት እንዲጠፋ ስለሆነ የሚፈልጉት ይሄ እንዲህ ብሎ መቻቻል፣ እንዲህ ብሎ ማዕከላዊ ምህዳር፣ እንዲህ ብሎ የእኩልነት ስሌት የለም። ምክንያቱም ጠፋ። እኛ አጥፍተን እነሱ የራሳቸውን ይዘው የሚመጡበት የእኩልነት ስሌት፣ የእኩልነት ሂሳብ የለም። ሎጂክሊ ኢምፖሲብል እንዲህ አይነት ስሌት የለም በፖለቲክስ ውስጥ። ነገር ግን ሁሉ የየራሱን እንግዲህ ለነገሩ አማራ የራሴ የሚለው የለም የሀገር ነው። ራሱ ሲስተሙ ፖለቲካል ሲስተሙ ሴሌክት እያደረገው የመጣ ነገር ነው። ቋንቋዬ አማርኛ ቋንቋዬ ብሔራዊ ቋንቋ ይሁን ብሎ አማራ ሰርቶበት አያውቅም። ምክንያቱም በየትኛውም ታሪክ ሄዳችሁ እስኪ አቅርቡ አማራ ይሄ ከሌ የተባለው የአማራ ንጉስ ኢትዮጵያ ውስጥ ያሉ ቋንቋዎች በሙሉ ጠፍተው አማርኛ ብቻ ነው መኖር ያለበት ብሎ የሰራበት ብሎ አዋጅ አውጆ የሰራበትን አዋጅና ስራ መጥቀስ ነው አለ ብላችሁ ካላችሁ። ያ ቢሆን ኖሮ ሲጀመር ያ ቢሆን ኖሮ ዛሬ ያሉ የብሔረሰቦች ቋንቋዎች ባልኖሩ ነበር። ኦሮሞ እኮ በአጭር ጊዜ እኮ ነው በአጭር ጊዜ 16ኛው መቶ ክፍለ ዘመን መጣ የወረራቸውን አካባቢዎች በሙሉ ቋንቋ ነሽ፣ ማንነት ነሽ፣ ሃይማኖት ነሽ፣ ባህል ነሽ አጥፍቶ ኦሮማይዝ ያደረገው በአጭር ጊዜ። አማራ ለ3000 ዓመት ሲገዛ ኢትዮጵያን ይሄን ማድረግ አቅቶት ነው ያላደረገው። ነገር ግን ጨርሶ አስቦም ስለማያውቅ እንዲህ የሌሎችን ቋንቋ ባህልና ማንነት አጥፍቼ አማራ አደርጋለሁ ብሎ አስቦ ተነስቶ ሞክሮም ስለማያውቅ ነው ዛሬ ሁሉም ብሔረሰብ ቋንቋውን ይዞ ባህሉን ይዞ ማንነቱን ይዞ ሊገኝ የቻለው። ስለዚህ ስም ማጥፋት ነው። ስም ማጥፋት ነጭ የሆነ ውሸት ነው እና አማራ እንዲህ ብሎ ሞክሮ ማያውቅም። ምክንያቱም መሰረቱ ማንነቱ ሃይማኖት ስለሆነ የነገስታቱ ክርስቲያኖች ስለሆኑ ይሄ ደግሞ ክርስቲያናዊ ተግባር ስለሆነ ነው ዛሬ በፈረንሳይ፣ በጀርመን፣ በጣሊያን እንደዚህ አይነቱ ኤትኖ ናሽናሊስት የሆኑ ኃይሎች ኔሽን ስቴትን ሲገነቡ ፈረንሳይ ታውቃላችሁ የአንድ ቋንቋ የአንድ ብሔረሰብ ሆናለች በኔሽን ስቴት ቢልዲንግ ፖለቲክስ የተነሳ ማለት ነው። አውሮፓ ውስጥ እንደዚህ ብዙ ሀገሮች እንዲህ አይነት አድርገው ሀገሮችን የአንድ ሀገር የአንድ ቋንቋ የአንድ ባህል አድርገዋል። እነ ጋሪባልዲ ጣሊያን፣ እነ ፈረንሳይ፣ እነ ናፖሊዮ ቦናፓርቴ፣ እነ ጀርመን ደግሞ ቢስማርክ እንዲህ አሉ ታሪኮች እና ኢትዮጵያ ውስጥ ግን እንዲህ አይነቱ እንትን አልተሞከረም። የኔሽን ቢልዲንግ ፈጽሞ ታስቦ አያውቅም። ኢትዮጵያ ውስጥ ተሞክሮም አያውቅም። ሀገሪቱን የአንድ ብሔረሰብ ቋንቋና ባህል እንድትይዝ ተሞክሮ ታስቦም አያውቅም ጭራሽ። አውሮፓ ውስጥ ብትሄዱ ግን አሁን የጠቀስኩላችሁ አገሮች አሉ እና ኔሽን ቢልዲንግ ፈጽሞ ኢትዮጵያ ውስጥ ተሞክሮ አያውቅም። ስቴት ቢልዲንግ ግን አዎ ኢትዮጵያ የምትባል ገናና ሀገር ከ3000 ዓመት በላይ የሆናት የሆነ የሚታወቀው በዓለም አቀፍ ሂስትሪ ወርልድ ሂስትሪ ላይ የሚታወቀው የ3000 ዓመት ነው። ግን ሀገሪቱ ከዛም በላይ 4500 5000 ዓመት ታሪክ ያላት ሀገር ናት። ይሄ ስቴት ቢልዲንግ ይባላል። ስቴት ቢልዲንጉ በደንብ ተሰርቶበት ኖረናል። እርግጥ አሁን ያለችው ኢትዮጵያ ብቻ አይደለችም። በታሪክ የኢትዮጵያ ግዛት የነበረው ግን እያነሰች ኃይላችን እየደከመ በመጣ ቁጥር እየቀነሰች መጣ። አሁን ባለችበት የቆዳ ስፋት ተወስናለች እና ይሄ የስቴት ቢልዲንግ ማለት የሀገረ መንግስት ግንባታ ነው። አባቶቻችን በደንብ ሰርተውበት ኖረዋል፣ አልፈዋል።
ኔሽን ቢልዲንግ ወይም ብሔረ መንግስት የሚባለው ግን ፈጽሞ ኢትዮጵያ ውስጥ ተሞክሮ ያቅም that's why ዛሬ ብሔረሰቦች ሊኖሩ የራሳቸው ቋንቋ ባህል ያላቸው ብሔረሰቦች ሊኖሩ የቻሉት እና አማራ እንዲህ አይነት ሀገር ፈቅዶ ፍጹም ዲሞክራቲክ የሆነ አድሚኒስትሬሽን ጋቨርኒንግ ተከትሎ የኖረ ነው። ይሄ ግን አሁን ሊፈቀድ አልቻለም። ምክንያቱም የአማራ ባህል የአማራ ቋንቋ እንዲጠፋ አይደል እየተሰራ ያለው። የአማራ ማንነት የአማራ ታሪክ እንዲጠፋ አይደል እየተሰራ ያለው። አማራ ግን ለሀገሬ ብሎ ነበር ሲገነባ ኤቭሪቲንግ ፖለቲካል ሲስተሙ ብቻ ሳይሆን የሶሾ ፖለቲክስ ስትራክቸሩ ራሱ የፈቀደው ማለት የተመረጠው በህዝብ የተመረጠው ኢኔሰንስ ለምሳሌ ባህል አለ አይደል? ባህል ኋላ ቀር ባህል የሚባል አለ፣ ጎታች ባህል የሚባሉ አሉ የማይደበቅ ይሄም አገዛዝ ጭምር ራሱ የሚጠቅሳቸው አሉ መጥፋት ያለባቸው እያለ እንዲጠፉ እየሰራባቸው አሉ። ያንን ባይ ዲፎልት ይዘውት የኖሩ የተለያዩ ብሔረሰቦች አሉ። የተሻለ ባህል አማራ ይዞ ሲመጣ ያንን የተቀበሉ ለምሳሌ ሌጦ ጥሎ አይደል እንደ ኦሮሞ ሸማ የለበሰው ሸማን መርጦ ማለት ነው። አማራ ዛሬ እንደ መጥፎ እየቆጠሩ ሸማ አማራ ነው ያሉ ልብስ ባለበስን እግዚአብሔር ያሳያችሁ ልብስ ባለበስን ሸማ አማራ ነው ያሉ ያጥላላሉ። መጥፎ ስራ እንደሰራንባቸው አድርገውም ይሰብካሉ። በጣም ያሳዝናል። እና ሌጦ አስጥለን ይሄን ማድረግን እርሻ አስተምረን የዱር ፍሬና የከብት ወተት እና የከብት ስጋ ከመብላት አውጥተን እህል እንዲበሉ ባደረግን እርሻ ባስተማርን ዛሬ መጥፎ ጭቆና መጥፎ ግፍ እንደፈጸምንባቸው አድርገው ፖለቲካ ይሰራሉ። በእውነት እግዚአብሔርን እኮ የማይፈሩ ሰዎች ናቸው እነዚህ ሰዎች። እና አማራ እንዲህ አድርጎ ነበር ሀገሪቱን አቁሞ ያኖረው። እነሱ ግን መጥፎ የሌለ ያልተፈጠረ ያልነበረ ነገር ያወሩ እንዲህ ያደርጋሉ፣ ይደሰኩራሉ። እና ዘመቻ በየአቅጣጫው ነው። በሃይማኖት ስም የሃይማኖት ጭንብል አጥልቀው በመጡ ካድሬዎቻቸው ይሄው የዮርዳኖስ አበበን ጠቀስኩላችሁ። አፄ ዮሐንስ ሰማዕት ናቸው። ይሄን ምን ብዬ ልገልጸው እችላለሁ? በእውነት ጠንቅ ነቀርሳ በቃ ካንሰር የሚለው ይገልጸው ከሆነ ለሀገራችን ፖለቲካ ካንሰር ነው የአፄ ዮሐንስ ስራና ፐርሰናሊቲ። እሱን ነው እንግዲህ ጭራሽ ሰማዕት ብለን እናስብ እንዘክር። ይሄን ያልዘከረ ክርስቲያን አይደለም ብሎ ቁጭ ያለው እና አፄ ዮሐንስ ማለት ግን የእግዚአብሔርን የቃል ኪዳን ታቦት ሳይቀር እግዚአብሔር ያሳያችሁ። አሁን አንድ ተራ ክርስቲያን ይሄን ያደርጋል? ይዳፈራል? በዚህ ደረጃ ከአረማዊም የከፋው አረማዊ ነው አፄ ዮሐንስ ማለት። እንኳን ክርስቲያን እና ለሃይማኖቱ የሞተ ለሃይማኖቱ የሰራ ሰማዕት ሊሆን ይቀርና ነው የምላችሁ። እና አረመኔ ነው። የጎጃምን ህዝብ እንዴት አድርጎ እንዳቃጠለ ህዝቡን በምን ያህል የአረመኔነት ደረጃ ግፍ እንደሰራ እንደፈጸመ የምታውቁት ነው። ታሪኩን ተጽፎ ያለ ታሪክ ነው። እና እንዲህ አይነት ፖለቲካ ተይዟል። በካድሬዎች የሚቆም አይደለም። አጠቃላይ ህዝቡ እንዲህ እንዲያስብ ነው መጨረሻ ላይ የሚፈልጉት። አጠቃላይ እኛ በሙሉ እንዲህ እንድናስብና አዲስ ታሪክ አዲስ ኢትዮጵያ አዲስ ማንነት እንዲፈጠር ነው የሚፈልጉት። ኢትዮጵያ ጠፍታ ማለት ነው። ጠፍታ ይሄ ሁሉ ታሪኳ፣ ማንነቷ፣ ቅርሷ ጠፍቶ ምን ኢትዮጵያ ትሆናለች ከዛ በኋላ ስሟ ካልሆነ በስተቀር የሚቀረው? እንዲህ ነው መጨረሻቸው። መጨረሻ ብለው የሚያስቡት ይሄንን ነው። እና ቴዎድሮስ ካሳሁን እንግዲህ እንዲህ አይነት ቴዎድሮስ ካሳሁን እንድትሆን ነውና የሚታሰበው ላይቀር ነገር ከእግዚአብሔር ያልታዘዘ ይኸውልህ ፈርተህ የምታስቀረው ነገር አይኖርም። ከእግዚአብሔር ከታዘዘ ይሄን ተቀብለህም አይቀርልህም። ይሄን ተቀብለህም አይቀርልህም ነው የምልህ። እንትናን አይተህ አትማርም እንዴ? ማን ነው ይሄ? ፕሮፌሰር እንድሪያስ እሸቴ የማያውቀው የለም። በምን ያህል
ተንበርካኪነት በምን ያህል አምላኪነት ወያኔን እንዳገለገለ የምታውቁት ነው። መጨረሻ ግን ይኸውላችሁ እንግዲህ ትግሮች ይሄ ናቸው። አያችሁ አማራ የቱንም ያህል አንገቱን ሰብሮ አንገቱን ደፍቶ አቀርቅሮ ተዋርዶ ሰግዶ አምልኮ ቢገዛላቸውም ቢያገለግላቸውም አደይንዳው ዘደይ አማራ ነው። ያ ሰውዬ አማራ ነው። አማራ ከዲያብሎስ ከሰይጣን አክፍተው የሚያዩት ጠላታቸው ማለት ነው። እና እንድሪያስ እሸቴ እንደዛ ሆኖ እየዘለፉት እየሰደቡት እያዋረዱት ነው። ይገርማችኋል። አንድ ነገር በነገራችሁ እዚህ ላይ አህያ ነበረው እንድሪያስ እሸቴ ሜዳ ላይ ተጥሎ አገልግሎ ያህያ አገልግሎ ሲደክም ሲያረጅባቸው ጅቢ ብላው ብለው ነው የሚጥሉት። ፈረስም እንደዛው ነው የሚደረገው። ይገርማቸዋል በጣም። እና እንደዛ አድርገው የጣሉት አህያ አይቶ ቤቱ ይወስደዋል። ቤቱ ወስዶ የግቢውን ሳር እየተቀለበ እንደዚህ እህል ነገር እንደዚህ ያበላ እንዲያገግም ያደርገዋልና ደህና ሰውነቱን መጨረሻ ላይ አግኝቶ እዛው እንደ ውሻ እንደ ቤት እንስሳ ሆኖ ይኖር ነበር። ያ አህያ ለምጸት ነበር እንዲህ ያደረገው አሉ እንድሪያስ እሸቴ። ትግሮቹ በዛ ደረጃ ማንነቱን ከድቶ ራሱን አዋርዶ እያገለገላቸው ሀድጊ ይሉት ነበር። አይገርማችሁ? ሀድጊ ዘራ ሀድጊ ይሉት ነበር። ትግሬ እኮ ሰብዕና የለውም ወገኖቼ። የሰውነት ተፈጥሮ እኮ የላቸውም። ህሊና የሚባል ሰው ምን ይሉኝ የሚባል ሞራሊቲ የሚባል እኮ ተፈጥሯቸው ውስጥ የለም እኮ። እግዚአብሔር ያሳያችሁ። በዚህ ደረጃ ራሱን አዋርዶ ሲያገለግላቸው የነበረን ሰው እንዲህ ያደረጉ እየወጉ እያቆሰሉ አይምሮውን እያደሙ የሳይኮሎጂካል ጠባሳ ይጥሉበት ነበር ህሊናው አይምሮው ውስጥ። እና መጨረሻ ላይ ያቺ አህያ እንደዛ ያደረገበት ምክንያት ምጸት ነው። እንግዲህ ያቺ አህያ አገልግላ ተጥላ ነው አይደል እንደዛ እንትን ያለች። እኔም ወያኔ እንዲህ የዚህን ያህል ባገለግለውም ብሎ ነው እንግዲህ ራሱን ሲምቦላይዝ አድርጎ በዛች አህያ አሽሙር መናገር ባይችል እነሱን መናገሩ ሽቅብ መናገር ሆነበት። ምክንያቱም የመጨረሻ የሰው ወራዳ ነው እንድሪያስ እሸቴ ማለት የሰው ወራዳ የመጨረሻ። ለነገሩ እሱ ራሱን ወዶና ፈቅዶ አይደለም ለወያኔ ባሪያ ያደረገው ሲአይኤ ነው። ሲአይኤን መጋፋት ግን እግዚአብሔርን መጋፈጥ አድርጎ አስቦ አሜን ወዴት ብሎ በቃ ከወያኔ ጋር አገልግላሉት። እንደዛ አይነት ውርደት እየተዋረደ ለመጨረሻ ላይ ግን እንደዛም ሆኖ አገልግሏቸው ስድቡ አልበዛባቸውም። እንዴት አድርገው ነው የገደሉት? ከነነፍሱ አቃጥለው እኮ ነው የገደሉት ቤት ውስጥ። አልሰማችሁ? ሆስፒታል ገባ እንዳለ ነዶ ሰውነቱ ከነነፍሱ አቃጥለው ነው የገደሉት። እና አማራ የቱንም ያህል ነው የምላችሁ ራሱን አዋርዶ ማንነቱን ከድቶ ለወገኑ ጠላት ሆኖ ቢያገለግላቸውም ነው የምላችሁ መጨረሻ ላይ የሚረካው ውስጣቸው የሚደሰተው እንደዛ ሆኖ ራሱን አዋርዶ ወገኑን ከድቶ ያገለግላቸውን ሰው እንዲህ አይነት አረመኔያዊ በሆነ አሟሟት እንዲሞት ሲያደርጉት ነው ውስጣቸው። ምንድነው የሰማችሁት? የለም እንዴ ከነ ወያኔ ሆኖ አብሮ ተዋግተው የገቡትን አልሰማችሁም እንዴ? ወጥተው እኮ ተናግረዋል። መጨረሻ ላይ የኤችአይቪ መርፌ እየወጉ ጡረታ ለነሱ ጡረታ ማስከበር ይሄ ለአማራ ይሄንን መብት ለአማራ መስጠት እንደሞት ነው የሚያዩት። ስለዚህ የኤችአይቪ መርፌ ወግተው ነበር መጨረሻ ላይ ተሰቃይተው እንዲሞቱ የሚያደርጓቸው ቀሪ የህይወት ዘመናቸውን። እና ትግሬ ማለት ጭራሽ ጭንቅላት የሚባል የላቸው አውሬዎች ናቸው። ስጋ ለብሰው የመጡ አጋንንት ናቸው ነው የምላችሁ ባጭሩ። በቃ የሰው ፍጥረቶች አይደሉም።
ስጋ ለብሰው የመጡ አጋንንት ናቸው። አሁንም አገር እየገዙ ወያኔ ማን ነው? አብይ የወያኔ ኩሊ ነው። ውሸት ነው። ኦሮሞ አይደለም አሁንም እየገዛ ያለው። ከጀርባ ሆነው እነሱ ናቸው የሚዘውሩት። ይሄን ሁሉ ችግር ፈተና መከራ እያደረሱብን ያሉት እነሱ ናቸው። ግን ስሙ የኦሮሞ እንዲሆን አብይን አስቀምጠው የኦሮሞ መንግስት የተቋቋመ ማስመስለው ነው እየቆመሩ ያሉት። እና እባካችሁን ንቁ። የትኛውም ያህል ተዋርዳችሁ ብታገለግሏቸውም እናንተ መጨረሻ አማራ ናችሁ። በቃ አማራ ደግሞ ማለት ለነሱ ከዲያብሎስ አክፍተው ከሳጥናኤል አክፍተው የሚያዩት ጠላታቸው ነው። መቼም ይሁን መቼ በመልካም አይን ሊያዩት የማይችሉት የማያዩት እና አትድከሙ ነው የምላችሁ። አትድከሙ። እና ቴዎድሮስ ካሳሁን ከእግዚአብሔር ከታዘዘብህ መቼም ልታመልጥ አትችልም። እነሱ ባይገሉት እንታ ይገልሃል። የፈራሃውን ሞት ልታመልጠው አትችልም ቀንህ ከሆነ። ስለዚህ ተዋርደህ ከምትሞት ተዋርደህ እንዲህ በዚህ ደረጃ ረክሰህ ከምትሞት ስምህን ለታሪክ በወርቅ ቀለም እንዲጻፍ አድርገህ ብታልፍ ይሻልሃል። እና ውጣ ነው የምልህ። ተለይ 10 ዓመት ይበቃሃል አገለገልካቸው። ከዚህ በኋላ ግን ይቅርብህ ነው የምልህ። ምንድነው ካድሬነቱ ምናምን ካላችሁ የጻፍኩት ጽሑፍ አለ። ግቡና ቅጥረኝነቱ መቼ እንዴት የሚለውን ማንበብ ትችላላችሁ። እና በጣም ያሳዝናል። አመሰግናለሁ። መማሪያ ይሁናችሁ ነው የምላችሁ። ከፕሮፌሰር እንድሪያስ እሸቴ የበለጠ መማሪያ የለም በዚህ ምድር ላይ ለሚማርና ጭንቅላት ላለው ለሚያስተውል ሰው። እና አመሰግናለሁ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ፎሎው፣ ሰብስክራይብ እያደረጋችሁ አመሰግናለሁ።